የተፈጠረ ነገር በሙሉ የተፈጠረው በክርስቶስ ነው። ጅማሬ ያለው ነገር በሙሉ እግዚአብሔር የጀመረው በልጁ ነው። እርሱ ለዘመኑ መጀመሪያ የለው። እንዳትወሰዱ ተጠንቀቁ። ወንጌል እውነት ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው። ወንጌልንም ለፍጥረት ሁሉ ስበው። ከፊት ክብር ስላለ ነው። ወርቁ በእሳት ውስጥ አልፎ ይከብራል። የእናንተ እምነት አብልጦ ነው የሚከብረው። በምን ውስጥ ነው ግን የሚፈጠር? በመከራ። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል። በድካማችን ሊራራልን የማይችል ሊቀ ካህናት የለንም። ከሰማይ አለ የተሰራ ከተማ ይጠብቀናል። አባቶቻችን ይህንን ያመኑት። እናንተ በእምነት ምሰሏቸው። መጣ ጌታ ከሰማይ አለ የተሰራ ከተማ ይጠብቀናል። አባቶቻችን ይህንን ያመኑት። እናንተ በእምነት ምሰሏቸው። የሚመጣው ከፊት ክብር ስላለ ነው። ወርቁ በእሳት ውስጥ አልፎ ይከብራል። የእናንተ እምነት አብልጦ ነው የሚከብረው። በምን ውስጥ ነው ግን የሚፈጠር? በመከራ። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል። በድካማችን ሊራራልን የማይችል ሊቀ ካህናት የለንምና የሚመጣ ጌታ ከሰማይ አለ የተሰራ ከተማ ይጠብቀናል። አባቶቻችን ይህንን ያመኑት። እናንተ በእምነት ምሰሏቸው። የኢየሱስ ክህነት የአሮን አይነት አይደለም። ለምን? ኢየሱስ ከሌዊ ወገን አይደለም የመጣው፣ ከይሁዳ ነው። ለዘላለም ካህን ነው። ጌታ ኢየሱስ ክርስቶስ ሲመጣ የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ይላል። ስለዚህ ስጋና ደም ናችሁ ነው፣ ስፒሪት ቢንግ አይደለም ነው። ጠንቅቀው የጻፉት ታሪክ አይደለም ክርስትና። አምላክ ከሰማይ መሬት ወርዶ የኖረው ሕይወት ነው። ዓለም የምታቀርብልህ ክብር አይሆንም። አየህ፣ ክብርን የምናስረጅበት ሌላ ክብር አለ ልባችን ላይ። ኢየሱስ ፍጹም ሰው ሆኖ በምድር ላይ ሲመላለስ አባቱ በሰማይ የኖረበትን አይነት ቅድስና ነው የነበረው። ይመጣል ተብሎ የሚጠበቀው የመጨረሻው ሊቀ ካህን ኢየሱስ ነው። ጌታ ሊመለስ በደጅ እንደሆነ ይህንን እያስተዋላችሁ ስትሄዱ እንደውም ከፊት ይልቅ በጣም ቶሎ ተገናኙ። ኑ አለ ኢየሱስ። ወዴት? ወደ እኔ። ኢየሱስ ወደ ራሱ ነው የጠራን። የዘላለም ድነት እግዚአብሔር ለሰው ልጆች ከሚሰጠው ስጦታ የመጨረሻ ክቡሩ ስጦታ እሱ። አትታገል የኔ ወንድም፣ በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ እረፍት አለ። እቅፍ አረገ፣ እግት አረገ፣ ንካኛለኝ፣ እመነኛለ፣ አመንኩ። ስለ የዘላለም ሰው ስታስነሳ ጸልየ እላዩ ላይ ተጋድመ ብታስነሳው ከመሞቱ በፊት በነበረው አካል ለሚነሳው ኢየሱስ ሲነሳ በከበረ አካል የተነሳው ኢየሱስ ሲነሳ ሞትን ድል አድርጎ የተመረመ አልሰጋው። በራስህ ተማምነ ነው አይደለም። ምን አለኝና ነው የምተማመነው? ምንድነው መተማመኝ? በዘላለም የሕይወት ኃይል ሊቀ ካህን አለኝ ሰማይ። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብለው ማያውቁም፣ አይገባቸውም። ስግደት የሚገባው እሱ ብቻ ስለሆነ መላእክቱ የእግዚአብሔር በኩር ወደ ዓለም ሲገባ ይሰግዱልን። ለማለ ይሄ ዓለም ያልፋል፣ የሚመጣው ዓለም ላይ እንሄዳለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን። በሳምንት ምዕራፍ 11ን እንደ ጌታ መልካም ፈቃድ ጀምሯለን።